ጥብሱ መረቅ ኑሮ ወይስ ደረቅ ይበል? አይ መረቅ ኑሮ። እሺ መረቅ ያለው ትንሽ የሺ አንድ ጥብስ ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። ስለነማቱን ንገራት። እሺ ይኸውልሽ ኤቢ ማለት ቤት ውስጥ ማለት ነው። ልክ ጧት ሲነሳ አልጋው ላይ ሽንቱን ሸንቷል። በዛ ላይ ደግሞ በጣም ብዙ ሴት ነው የሚያተራምሰው። ሁሉን ነገር እንዳበላሸ ነው። አንቺ ይቅርብኝ። አንጀቴን በላው። አንጀቴን አላህ ይብላ። ስለማትፈልግ እኮ ነው እንጂ ታሬ ለነግረው በእናታችሁ ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ሳምንታችሁን እንዲሁም ቀናችሁን ሞቅ ያደርጋሉ የምንሆነው ቪዲዮ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ይህንን ቪዲዮ ከመጨረሻችሁ ከተመቻችሁ ይመቻችሁ። ምን ልታዘዝ ጋሽ? ጥብስ አድርገኝ። ጥብስ ባልጭ ይሁን ወይስ በበርበሬ? ጎረድ ይበል። ስጋው እንዴት ነው የሚከተፍልህ? በከረሜላ አይነት ነገር ይከተፍ? ደቀቅ ያለ ይሁንልኝ። ደቀቅ ያለ። ሽንኩርቱስ እንዴት ይከተፍልህ? እንደ ኖርማል ይከተፍልህ ወይስ እንደ ስጋው ደቀቅ ያለ ይሁንልህ? እንደ ስጋው ይከተፍ። እንደ ስጋው። እሺ ነጭ ሽንኩርት ምናምን ትፈልጋለህ? መቼም ነው ለጉንፋን ምናምን ይሁን ለጤና ምናምን አሪፍ ነው። ነጭ ሽንኩርት ይግባበት። እሺ ይግባበት። እሺ የጥብስ ቅጠል ወይም ደግሞ ቆንጆ በርበሬ ይኑሩ። አንዳንድ ሰው አይወድም፣ ግን በቃ ዝም ይላርግልናል። አንተ ይኑሮ ቆንጆ በርበሬ ይኑሮ። እሺ ቲማቲሙ ሊወጣ ሲል ቆርጥ ተደርጎ ይደረግ ወይስ አብሮ ይብሰል? ዞጋ ደስ እንዳለ። እሺ ደስ እንዳለኝ ይሁን። ጥብሱ መረቅ ይኑሮ ወይስ ደረቅ ይበል? አይ መረቅ ይኑሮ። እሺ መረቅ ያለው ትንሽ የሺ አንድ ጥብስ የሺ ቆንጆ በርበሬ ይኑረው። ቲማቲም ምናምን ነጭ ሽንኩርትም ይኑረው። ደቀቅ ይበል። ጋይስ የምር ያ ሁሉ ነገር አዝጉት፣ ያ ሁሉ ነገር ጠይቁት ምናምን እዛ ከደረሰ በኋላ አንድ ጥብስ ብቻ በቃ አለቀ። ዋው ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉኝ፣ እኔ እናንተን እንጠብቃለን። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። ኧረ ጋይስ የምር ትችላለህ። የምር በቃ ወደ ኋላ ነው የምንሄደው። እናንተ ፊት ለፊቱን እያያችሁልኝ፣ እኔ ወደ ኋላ ዙሬ እናንተን እያዩዋችሁ ካልሆነ በስተቀር በጭራሽ አንነዳም። በቃ ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ አብለፍልፍኝ። ምላስሽ ሁሌ እንዳዋረደኝ ነው። በእናትሽ አይንሽን ነው ማጠፋልሽ። እሺ ታላቁ እንደምሽ እኮ ነኝ። አንቺ ምንሽን ስሚ። በቃ ያማታል እንዴ? በእናታችሁ በቃ ሻለ ነገርም
አንቺ እኮ መጣለች ነው ከኋላ ቁጭ በይ። እሺ አንድ ነገር እንዳታወሪ። አንድ ነገር እኔ ከኋላ ነው የምቀመጠው። አንቺ በእናትሽ መጣችሁን ቶሎ በቃ አንድ ነገር እንዳታወሪ። ይኸውልሽ እሺ እንዴት ነሽ? ወደ ሰላም እህቴ ነሽ። ተዋወቂያት። ሰላም እንዴት ነሽ? ባይገርምሽ አንቺ ስትመጪ ነው ወደ ኋላ ሂጂ ብሎ ያስቀመጠኝ። ተጫዋች ነሽ ነግሬሻ ነበር። በጣም እናንተ ነክ አለሁልሽ። ወደ ሰላም አለ እና ፀሐይ ነው ወንድሜ ስልክ ስጠኝ። ስልክ እሺ አንቺ ለምን ጥራት ይዤ ምናምን ደረሰች ወጣሁኝ ነው በቃ አልቻልኩም። ወይኔ ወንድሜ ባለፈው ቆንጅዬ ነው ስታምር ያልካት ልጅ ደውልች አገኘናት። ለምን ለስራ እኮ እንትን ያለች እንትን በኋላ አወራታለሁ። እስቲ ተጫዋች ነች የመጨረሻ። አንቺ ምንድን ነው ብታይ ተጫዋች የመጨረሻ ነገርሽ ነበር። ነገር ይወሽኝ ነው መሰለኝ። ኧረ ምን ዋሻ አንቺ ስለኔ ነው እንትን አልነግራትም። ትክክለኛው ነው ስለኔ እውነቱን ስለኔ ነው ንገራት። እውነቱን እሺ ይኸውልሽ ኤቢ ማለት ቤት ውስጥ ማለት ነው ልክ ጧት ሲነሳ አልጋው ላይ ሽንቱን ሸንቷል። በዛ ላይ ደግሞ በጣም ብዙ ሴት ነው የሚያተራምሰው። ሁሉን ነገር እንዳበላሸ ነው። አንቺ ቅርብ ጉዱን እዛው አፍርጣ እንዴ! አንዳንድ ሰው እንደው ኧረ ይገርማል። የምር ጋይስ ትንሽ እንትን ነው መስመር ነው የሚፈልገው። በቃ የሰው ጉድ ለመናገር ትንሽዬ መስመር አለ። ከዛ አንድ ከጀመራችሁ ከቀጠላችሁ እሱ ቀጥታ ነው የሚቀጥለው ማለት ነው። ትንሽ ከጀመራችሁ ማለት ነው በቃ እንዴ! ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ እስቲ እንቀጥል። ጉምጣው ነበር እኮ ጋይስ። እከተልሃለሁ በሄድክበት በቆምክበት ሁሉ አንጀቴን በላው። አንጀቴን አላህ ይብላ። ስለማልፈልግ እኮ ነው እንጂ በምን ታሬ ለነግረው በእናታችሁ ወንድሜ በእኛ በምትወዳቸው በእናትህ በቃ ስዊቲ ሃኒ ስዊቲ ሃኒ ጋይስ ይሄ አንድ እግር ላይ ታስሮ ምናምን በሙሪ ነው መብላት የሌለ እኮ ነው የሌለ ጋይስ። የምር በጣም ይከብዳል፣ እንትኑ ይከብዳል። ብቻ እስቲ ወደ ቀጣይ ቪዲዮ። ወይኔ ዛሬ ቤት ካለ ገደለ። እናቴ መጣሽ? እንዴት ነሽ? ተጨነኩልሽ። የት አድራ ነው ምን ሆናብኝ ብዬ ተጨንቅንቅ አልኩ። ያው ጓደኛዬ ናት ሞታ እኮ በእውነት ለቅሶ ቤት ሄጄ አይደለ እንዲህ በበርገንዲ ሸኘሻቸው እንዲምር ብሎብሽ ስራ ነበርኩኝ ነው አሁን ተዘንጦ ነው ሬሳ የሚሸኘው። የአንገትሽ ክፍት ነው፣ የደረትሽ ይታያል። በሰላም አረፉ። በእውነት እሰይ እንኳን በሰላም አረፉ። አንቺም ገብተሽ ረፊ። እኔ እዚሁ ነኝ። ረፊ ፈተና የሚሰራልኝ ልጅ በቃ ቀረ ብዬ ተስፋ በቆረጥኩበት ሰዓት ከትስልልኝ ይላል። እስቲ ይሄው መጣልኝ። ይሄው እሱ ነው የዝምታዬ አባራሪ፣ የመዝሙሮቼ ባለቤት። እሱ ነው የህኩቶቼ እረኛ፣ የሰላሞቼ እመቤት። እሱ ነው ጃኒ መጫወቻውን አቀረች። የምር ለነገሩ ጃኒ አይደለም ስመለከት ሰማይን ገብሩ ነው። ብቻ ወደ ቀጣይ ቪዲዮ ከፍቶ ሽቶ ይናሽቱ ይለናል። እኔ አላቆም እንደ የሆነ ጊዜ ቆሻሻ ወጡ ሲባል እናትየው ይዛው ወጣች። በማዳበሪያ አርጊው ብለው ነው ትተዋት ሄዱት። ማም የሆነ ጊዜ ደግሞ ማለት በታክሲ ይሄድ ማን ነው አሬ ረገጡ ሲሉ ነበር። እሱ ነው የሚገርም። አንተ የሆነ ጊዜ ሰው ነው ብዬ ጊዮን ይዤ ሄድኩኝ ልንዋኝ። ልክ እሱ ሲገባ ውሃው ጠቆረ፣ ትቦ ፈንድቶ ነው ብዬ እኔ በሰላም አመለጥኩልሃል። እሱ ይገርማል እንዴ! ጉንፋን ራሱ የሚይዘው ከራሱ እንዲህ ስትል ምን ትዝ አለኝ? እቤት ተኝቼ የትኛው ቅያስ ጋር እንደቆመ አውቃለሁ። ጂፒኤስ የሆነ ጠረን ያለው የሰላምታ ገርጣት ይላል። እስቲ ጋይስ እኔም ያጋጥመኛል አንዳንዴ እንደዚህ በቃ ሰው ምናምን ሰላም ካላችሁ በኋላ ሲጨብጡት ወይ እሱ ላሽ ይላችኋል ወይ ደግሞ እሱ እንደዚህ ሲጨበጠን ሲል እኛ ላሽ እንለዋለን።
ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ ባዝናኝ ቪዲዮዎች እስከንገናኝ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮዎች እስከንገናኝ ደህና ቆዩ።